በስመ ስላሴ ያላንተ ለኔ ማለኮነ በስመ ስላሴ ገብቻለሁ። እሺ እህቶቼ ገብቻለሁ። ሊንኩን ልላክላችሁ። ገብቻለሁ። እሺ ወይኔ ውዴ ገብተሽ ነበረ። በጣም አመሰግናለሁ። ይቅርታ ስላደረግሽልኝ ተባረኪ። ሁለተኛ ማለት ይሄ አሁን በላይፍ መልክ ቪዲዮ ስትለቂ ማለት ነው በአንድ ሰዓት ውስጥ የሆነ እይታ እንድታገኝ እሷ ደግሞ ደብቄ ያስቀምጣለሁ ብላ ሳታቅ ለቀቀችው። ከዛ እኔ ደግሞ በጣም ነው እውነት ማመሰግንሽ። ከላይ ወጥተሽ አክብረሽኝ በመምጣትሽ በጣም በጣም አመሰግናለሁ። በጣም ይቅርታ በድጋሚ ሽርድ በስመ ስላሴ አረ ይቅርታ ለእግዚአብሔር ነው። እህቴን ምን አረኩሽ? ምን አረሽልኝ? ምን አረግተሽኝ ነው ይቅርታ የምጠይቀኝ? ችግር የለውም። ሰላም ላላችሁ እግዚአብሔር ይመስገን። እንዴት አደራችሁ? እንዴት እዚህ ሰዓት ደረሳችሁ? ደህና ናችሁ? እግዚአብሔር ይመስገን። ግን ከኋላ ምን እንደገባ እኔ እንጃ ነገር ገብቷል። እኔ ኋላ ይታያችኋል እናንተ እንደ አረንጓዴ ነገር እኔ ኋላ ይገብቷል። እንዴት ናችሁ? ደህና ናችሁ አይደለም? እግዚአብሔር ይመስገን እኔ ደህና ነኝ። ክብር ምስጋና ለመድኃኒዓለም ይሁን። ችግር የለውም። ስራ ስልክ ብቻ ከፍታችሁ ወደ ስራችሁ እናንተ ጋራ ይሁን። እነዛውም እንዴት ነው አገልግሎቱ? ስራ በደም ስራ ምን ይመስላል እናንተ ጋር ይላችኋለሁ። ተባረኩ። ችግር የለውም። ስራችሁን ብቻ እየሰራችሁ ሰውም አትጨነቁም። ለምን ሁላችንም የሰው ቤት ነው ያ እንደዛ ነው የምላቸው። ማሳ ቦሌ ወላ ሞሊት ጅራ ሊ ግሩቢ ከነከቻ ሴንሺ ያከጀጃዊ ስኑ ፍጆሌታ ግን እኔችን አማርኛ ማንበብ አልችልም። እውነት እንደ ዳገት ነው ፊት ለፊት የምትቆሙ። ይቅርታ ምን ከጻችሁ ግን እቺ ሰላም የምትለውን ብቻ እችላታለሁ። ሌላዋን ደግሞ እኔ አልችልም። ስለዚህ ይሄ ረጅም ጽሁፉ ማለት ነው ማንበብ አልችልም። ማውራት ነው እንጂ የምችለው። ስለዚህ እንደዛ ነው የምላችሁ። እግዚአብሔር ከእናንተ ጋር ይሁን። አንዳንድ ጊዜ ማረም እኮ ቆንጆ ነበረ፣ ግን እኛ ግሩፕ ብቻ ነው ክላስ ብቻ ነው የቆጠርነው። አንዳንድ ጊዜ እውነት አሁን ነው የሚሰማኝ ማለት ነው። እኔ ትምህርቱ በዛን ጊዜ ቤተሰቦቼ ተማሪ ልጄ ለምንድን ነው ከትምህርት ውስጥ የምትወጪ ስሉኝ እምቢ እላቸው ነበረ። ግን አሁን የችግር ጊዜ ጥያቄ ፈጠረብኝ። ስለዚህ እንደዛ ነው ልላችሁ ወደው። በተረፈ እንዴት ናችሁ? ደህና ናችሁ? ቤተሰቦች ቤተሰብ ላይ እንዴት ናችሁ? አረ ሁላችሁም ጋር ነው። ኔትወርኩ ብያለኝ ነው ዝም ብሎ እያነቃነቀ ነው። ለዛ ነው። እሺ ይቅርታ። የኔ ኔትወርክ እንዲህ ነው የሚሆነው። ስለዛ ይቅርታ። እሺ እህቶቼ የኔ ኔትወርክ እንዲህ ነው የሚሆነው። አንዳንድ ጊዜ ሲነሳበት ማለት ነው እንኳን ላይቭ ላይ ሊያስቀምጠኝ የሰው ቪዲዮ ራሱ ከፍቼ አያለው ስል አይከፍትልኝም። እንዲህ ነው የሚዞረው። ይዞር